እስራኤል ዛሬ ማለዳ በኢራን ላይ ድንገተኛ የሚሳኤል ጥቃት ከፈተች። በኢራን በኩል በመንግስት ደረጃ ይፋዊ መግለጫ ባይሰጥም ባለስልጣኖቿ ግን ምላሻችን የከፋ ነው ጠብቁ ብለው እየዛቱ ነው። አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ጥቃቱን የተመለከተ መረጃን በሰበር ወሬ ይዘው ቀርበዋል። እስራኤል በፈጸመችው የሚሳኤል ጥቃት በቴህራን ማዕከላዊ ከተማ የፍንዳታ ድምፅ መሰማቱ ተነግሯል። ፋርስ የወሬ ምንጭ እንደዘገበው በማዕከላዊ ቴህራን ዩኒቨርሲቲ ጎዳናና ጃዋሆሪ በተባለው ማዕከላዊ የቴህራን ክፍል ተደጋጋሚ የሚሳኤል ጥቃት ተሰንዝሯል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ እርምጃው ራስን ከጥቃት የመጠበቅና ቀድሞ የመከላከል ነው ብለውታል። አሶሺየትድ ፕሬስ የመረጃ ምንጭ ደግሞ የእስራኤል ጥቃት የተፈጸመው በኢራን ዋና ከተማ በከፍተኛ መንፈሳዊ መሪው አያቶላ አሊ ካሚኒ ቢሮ አካባቢ ነው ሲል ዘግቧል። ድንገተኛው የእስራኤል የጥቃት እርምጃ ዜና የተሰማው ከትናንት በስቲያ ሐሙስ ኢራንና አሜሪካ በኢራን የኒውክሌር ጉዳይ ሶስተኛ ዙር ድርድር ማድረጋቸውና እሱን ተከትሎም በወሳኝ ጉዳይ ዙሪያ ሁለቱ ሀገሮች ከስምምነት ስለመድረሳቸው እየተነገረ ባለበት ጊዜ ነው። የሁለቱ ሀገሮች የኒውክሌር ነክ ድርድር በቀጣይ ሳምንት በኦስትሪያ ቪየና ይደረጋል ተብሎም ቀጠሮ ተይዞለት ነበር። በእስራኤል ድንገተኛ ጥቃት ውስጥ የአሜሪካ እጅ እንዳለበት የተነገረ ሲሆን አልጀዚራ ከጥቃቱ ጀርባ አሜሪካ ተሳታፊ ስለመሆኗ ከከፍተኛ ባለስልጣኗ ማረጋገጫ ተሰጥቶኛል ሲል ዘግቧል። የእስራኤል ጦር ጥቃቱን ተከትሎ ከኢራን በኩል የአጸፋ ምላሽ ሊኖር ስለሚችል ህዝቡ ንቁ ሆኖ እንዲጠብቅ የማንቂያ ደወል ማሰማቱም ተነግሯል። እስራኤል የኢራንን የኒውክሌርና የባሊስቲክ ሚሳይል ፕሮግራም እንደ ትልቅ ስጋቱ አድርጋ በተደጋጋሚ ታነሷለች። በዙሪያዋ ያሉ ኃይሎችን የምታስታጥቀው አለውላችሁ የምትለውም ኢራን ነች ስትል ትከሳታለች። ለዚህም በጋዛ ያለውን ሐማስን፣ በሊባኖስ የሚገኘውን ሄዝቦላን፣ በኢራቅ የሚገኙ የታጠቁ ሚሊሻዎችን እንዲሁም በየመን የሚገኘውን የሁቲ አማጺ ቡድንን ጠቅሳለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ የኢራን እርምጃ ለእስራኤል የህልውና አደጋ ነው ሲሉ ደጋግመው ይናገራሉ። አሜሪካ ከኢራን ጋር በኒውክሌር ፕሮግራም ዙሪያ በምታደርገው ንግግርም እስራኤል እነዚህ ጉዳዮች ትኩረት እንዲደረግባቸው አሜሪካ ላይ ግፊት ስታደርግ ቆይታለች። የዛሬውን የእስራኤልን የሚሳኤል ጥቃት ተከትሎ የመጀመሪያው ፍንዳታ በከፍተኛው ሃይማኖታዊ መሪ አያቶላ አሊ ካሚኒ ቢሮ አካባቢ፣ ከዛም በተደጋጋሚ 3 ፍንዳታዎች በቴህራን ማዕከላዊ ከተማ መፈጸማቸውን የኢራን የመረጃ ምንጮች እየዘገቡ ነው። ጥቃቱን ተከትሎ እስካሁን የእስራኤል ኢላማ ምን እንደሆነ በግልጽ አልተነገረም። ጥቃቱን ከወሰደች በኋላም ከኢራን ምላሽ ሊኖር ይችላል ያለችው እስራኤል የማስጠንቀቂያ ደወልን ከማሰማት ባለፈ የአየር ክልሏም